ፖለቲካዊ ሴራን በውስጡ ያዘለው የሐኪሞች ዘመቻ ፖለቲከኛው ጀዋር መሐመድ ከዶክተሮች ጋር በተያያዘ አሁን እያጦዘ የሚገኘው ፕሮፓጋንዳ እውነት ለሐኪሞች አስቦ ወይንም ተጨንቆ ሳይሆን ከሳምንታት በፊት የፋኖ ኃይሎች የሜዲካል ዶክተሮችን ሲያፍኑና ሲገድሉ የነበረውን ለመሸፈን ታልሞ የከፈተው ዘመቻ ነው። ይህ በሶሻል ሚዲያ ላይ እየተካሄደ ያለው የጤና ባለሙያዎች የሚባለው ተቋሞ ፖለቲካዊ ሴራን በውስጡ ያዘለ የነርሶችና የጤና ባለሙያዎችን ማህበር የማያውቀው ከመሆኑም በላይ በፋኖና በጀዋር የተቀነባበረ የሀገር ባለሙያዎችን ፖለቲካ ፍጆታ የመጠቀም ሴራ መሆኑን ሁሉም መገንዘብ ግድ ይላል። ምክንያቱ ደግሞ ጸረ ሐኪሞችና ጸረ መምህራን የሆነው ጽንፈኛው የፋኖ ቡድን ዶክተሮችንና የጤና ባለሙያዎችን ሲገድልና ሲያገት ምንም ያልተነፈሰው ጀዋር ዛሬ ላይ የዶክተሮች ደሞዝ ጉዳይ ተሟጋች ለመሆን ሲሞክር ሲታይ ጉዳዩና ከጀርባ ያለው ሴራ ግልጽ ያደርገዋል። ይህም እነዚህን ባለሙያዎችን ተጠቅሞ ፖለቲካዊ ተቃውሞን ለማስነሳትና ሀገሪቱን የአመጽና የውከት ማዕከል በማድረግ የራሱ ፖለቲካዊና ኢኮኖሚያዊ ጥቅሞችን ለማስከበር ያለመ መሆኑ ነው። ነገር ግን ይህ አደገኛ ሴራ ነው። በመንግስት ሆስፒታሎችና ጤና ጣቢያዎች የሚታከመው ድሃው የህዝባችን ክፍል የሚያክመው አጥቶ ለሞት እንዲበቃ በማድረግ ከሞተም በኋላ በሬሳው ላይ ግንባር ቀደም ሙሾ አውራጅ ሆነው ለመነገድ የታለመ ሴራ ነው። ይህ በመሆኑ የጤና ባለሙያዎችን የነዚህ የሴረኛ ፖለቲከኛ መጠቀሚያ እንዳትሆኑ መንቃት ያስፈልጋል። ህዝቡም እንዲሁ የአማጺ ቡድኖችና ፕሮፓጋንዲስቶቻቸው በየጊዜው እንዲህ አይነት ሌሎች የተለያዩ ማህበራዊና ፖለቲካዊ አጀንዳዎችን እየቀረጹ በቀጣይ ጊዜያት የሚያራግቧቸው መሆኑን አውቆ ከወዲሁ ጥንቃቄ እንዲያደርግ ስንል እናሳስባለን።